ፈለገ አትናቴዎስን እንዴት ተጽዕኖ ፈጣሪ ነው ትሉታላችሁ ምናምን የሚሉ አንዳንድ ላይቭ ሪካርዶችን ተመለከትኩኝ። በተለያዩ ላይቭ ስትሪሞች ላይ አይ ዶንት ኖ እነማን እንደሆኑ ብቻ ኦርቶዶክሳዊ የሆኑ ወንድም እህቶች እጅግ በጣም ደስ በማይል መልኩ የተለያዩ ሐሳቦችን ሲያነሱ ተመለከትኩኝ። ያው ዘለፋ፣ ትችት፣ ስድብ፣ እሱም ብሎ ቤተክርስቲያን አገልጋይ፣ እሱም ብሎ መምህር ምናምን። ኤኒዌይስ ሰላም እንደናችሁ ውድ የዚህ ቻናል ቤተሰቦች፣ ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ፈለገ አትናቴዎስን አብዛኞቻችሁ ታውቁታላችሁ። ፈለገ አትናቴዎስ ቲክቶክ ላይ ትምህርቶችን በማስተማር ይታወቃል። ፈለገ አትናቴዎስ እንግዲህ ቲክቶክ ላይ ከሚያስተምሩ ወንድሞች መካከል አንደኛው ነው። እንግዲህ ዛሬ ደግሞ በለቀቀው አዲስ ቪዲዮ ፈለገ አትናቴዎስ ከዚህ በኋላ አገልግሎት ላይ ወይም ደግሞ የቲክቶክ አገልግሎት ላይ አታገኙኝም ወይም ደግሞ ይህ የመጨረሻ ቪዲዮ ነው እያለ ነው። ምን ገጥሞት ነው ፈለገ አትናቴዎስ እንዲህ ለማቆምስ ያስገደደው ምክንያት? ዛሬ ቪዲዮ ፈለገ አትናቴዎስን እንግዲህ ለምን አገልግሎት ላይ ያቆም እንደፈለገ የተናገረበት ነውና ፈለገ አትናቴዎስን እስኪ እንከታተል። ብቻ ዛሬ የመጨረሻ ቀን ነው ላይቭ ስትሪም ገባበት። ብዙ ከወረድኩኝ በኋላ ያሰብኩት ነገር ምንድነው፣ ላይቭ ስትሪም ላይ ሆኜ ሳገለግል ብዙዎች በዚህ ልክ በጥላቻ እንዲያዩኝ ምክንያት መሆኑ ከሆነ ላይቭ ስትሪም ላይ ያለመገኘቴ ሞር እንደውም ቤተክርስቲያንንም ይጠቅማታል ብዬ ስላሰብኩኝ ዛሬ የመጨረሻ ማለት ነው አርብ ከምሽቱ 3 ሰዓት ላይ ላይቭ ገባለሁኝ። እጅግ በጣም አዝናለሁ እንዲህ አይነት ውሳኔ በመወሰኔ እና ሁላችሁም እንዳትቀሩ። ኤኒዌይስ ወዳችኋለሁ። ፈለገ አትናቴዎስ እንግዲህ ብዙዎችን በማስተማር ብዙዎች እንግዲህ ተወዳጅነትን ያተረፈ ነው። ፈለገ አትናቴዎስ እጅግ በጣም ብርቱ ጎበዝ የሚባሉ ቲክቶክ ላይ ከሚያስተምሩ ወንድሞች መካከል አንደኛው ነው። ከዚህ በፊት ካስተማራችሁ ትምህርቶች እነሆ ይሄንን ልጋብዛችሁ። በፕሮቴስታንቲዝሙ ካሉ ሰው ሰራሽ ትምህርቶች ውስጥ አንዱ ደግሞ ስዕላት መጽሐፍ ቅዱስ አይደሉም የሚል ትምህርት ነው። እጅግ በጣም በሚያሳዝን ሁኔታ ሁሉንም ፕሮቴስታንቶች ወንድሞች የመጽሐፍ ቅዱስ ማስረጃ የሚሰጧቸው የመጽሐፍ ቅዱስ ማስረጃዎች ተመሳሳይ ናቸው። በዘጸአት ምዕራፍ 20 ከቁጥር 4 ላይ ያለውን ቃል ነው በተደጋጋሚ የሚሰጡት። ክፍሉን እናንብበው። በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ላንተ አታደርግ፣ አታመልካቸው፣ አትስገድላቸው ይላል። ክርስቲያኖች ወንድሞች፣ ይሄ ክፍል በነገራችን የሚናገረው በቀጥታ ስለ ጣዖታት ነው። በእግዚአብሔር የሚያምን ሰው ሌሎች ነገሮችን ቀርጾ በማናቸውን ምሳሌ ያሉ ነገሮችን ቀርጾ ማምለክ እንደሌለበት አምላካችን እግዚአብሔር በቀጥታ የተናገረበት ክፍል ነው። እናም እኛ ኦርቶዶክሳውያን ጣዖታትን አብዝተን እንጸየፋለን። ከአምላካችን ከእግዚአብሔር በቀር ሌላ የምናመልከው የምናጋራውም ሌላ አምላክ የለንም። በዚህ ቪዲዮ መጨረሻ ላይ ለፕሮቴስታንቶች ወንድሞች አጠር ያለ ጥያቄ ያነሳለሁ እና እስከ መጨረሻው በደንብ አድርጋችሁ ተመልከቱ። በመጽሐፍ ቅዱስ ላይ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ብላችሁ ጥያቄ ስታነሱ መጽሐፍ ቅዱስ ስዕላት መጽሐፍ ቅዱስ እንደሆኑ በደንብ አስረግጦ ይናገራል። ለምሳሌ ያክል በዘጸአት ምዕራፍ 25 ከቁጥር 18 ላይ አምላካችን እግዚአብሔር በቀጥታ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ ትእዛዝን እንዳዘዘ እንመለከታለን። እንግዲህ ኪሩቤል የምንላቸው እንደምታውቁት መላእክት ናቸው። የእነዚህ መላእክት ቅርጾች ከተቀጠቀጠ ወርቅ እንዲሰሩ አምላካችን እግዚአብሔር በቀጥታ እንዳዘዘ እንመለከታለን። ሌላው ደግሞ በዚህ በአንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ በቤቱ ግንብ ሁሉ ዙሪያ ለአምልኮተ እግዚአብሔር በተሰሩ መቅደስ ላይ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክት ስዕላት እንደተሳሉ ይናገራል። ከቁጥር 27 ላይ ከፍ ብላችሁ ስታነቡት የኪሩቤል መላእክቱ ስዕላት በጣም ትልልቅ ተደርገው እንደተሳሉ ይናገራል። የአንዱ ኪሩብ ክንፍ የአንደኛውን ግንብ ይነካ ነበረ፣ የሁለተኛው ኪሩብ ክንፍ ደግሞ የሁለተኛውን ግንብ ይነካ ነበረ ብሎ በደንብ እጅግ በጣም ትልልቅ ተደርገው እንደተሳሉ መጽሐፍ ቅዱስ ይነግረናል። ስለዚህ ስዕላት መጽሐፍ ቅዱሴ ናቸው። እግዚአብሔር ካዘዘ ስዕላት መጽሐፍ ቅዱሴ የማይሆኑበት ምንም አይነት ምክንያት የለም። በቃ ሌላ አይነት ፕሪንሲፕል ፕሊስ አትፈላሰፉ። ነገር ግን ስዕላት መጽሐፍ ቅዱስ አይደሉም ብላችሁ የምታምኑ ፕሮቴስታንቶች ካላችሁ ይህንን የማነሳውን ጥያቄ ባካችሁን በክርስቶስ ፍቅር መልሱልኝ። በዚህ በእጄ ላይ 2 የፕሮቴስታንቲዝም እምነት ተከታዮች የሆኑ መጽሐፍ ቅዱሶችን ይዣለሁ። ይኸው እዚህ ጋር አንድ መጽሐፍ ቅዱስ ይዣለሁ። ይኸው እዚህ ጋር ደግሞ ሌላ ሁለተኛ መጽሐፍ ቅዱስ ይዣለሁ። እነዚህ ሁለቱን መጽሐፍ ቅዱሶች ስትመለከቷቸው ከፊት ለፊት ከበራቸው ላይ የመስቀል ስዕላት ተስለዋል። በደንብ አዳምጡኝ። ከፊት ለፊታቸው ላይ የመስቀል ስዕላት ተስለዋል። ስዕላት መጽሐፍ ቅዱስ አይደሉም ብላችሁ የምታምኑ ፕሮቴስታንቶች ወንድሞች፣ እነዚህን የመስቀል ስዕላት ማን ነው ሳሉ ያላችሁ? እናስ ከየት አምጥታችሁ ነው የሳላችኋቸው? እነዚህን 2 ጥያቄዎች እጅግ በጣም በፍቅርና
በመጽሐፍ ቅዱስ የማስረጃ እንደምትመልሱልኝ ተስፋ አደርጋለሁ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ሁላችሁም ኦርቶዶክሳውያን ይሄ መልእክት ለብዙ ፕሮቴስታንቶች መድረስ ስላለበት በደንብ ኮፒ ሊንክ፣ በደንብ ሼር፣ በደንብ ሪፖስት አድርጉት። እወዳችኋለሁ። ሰላም ሁኑ። ላንተ ይህንን ቪዲዮ የምሰራው ላንተ ከእግዚአብሔር ጋር ያለኝን ግንኙነት አስተካክላለሁ ብለህ ነበር። ይህን በዚህኛው አብይ ጾም ግን ቃልህን አልጠበቅከውም። ትፈልጋለህ ወደ ቤተ ክርስቲያን መምጣት፣ ግን እግሮች ደፍረው መምጣት አልቻሉም። አንተ ትፈልጋለህ እንዳትመጣ ያደረገ የሰይጣን ሐሳብ ስላለ አንተ ውስጥ ሆኖ ሰይጣን የማይጠቅመው እንደሚጠቅም፣ የማያዝናናው እንደሚያዝናና፣ የማያስደስተው እንደሚያስደስት እያደረገ ይነግርሃል። ትክክለኛው ደስታ የት እንዳለ አንተም እኔም ራሱ ሰይጣንም ያውቀዋል። ግን እየዋሸ በማይረባ ምግባር ውስጥ አውለዋል። ወንድሜ ቁረጥ፣ መቼ እንደምትሞት አይታወቅም። ቁረጥና ወደ ቤት ወደ እግዚአብሔር ባለበት ቦታ ተመለስ። ደስታ ታውቃለህ፣ ደስ ይላል አይደል? ከቤተክርስቲያን ስትወጣ ጸጸት የሌለበት ደስታ የሚያረካ ታውቀዋለህ። ተመለስ። ይህንን ቪዲዮ እንደ ጥሩ መልእክት አድርገው ውሰድ። ተመለስ። እንዲሁም ቲክቶክ ላይ ትምህርቶችን በማስተማር ይታወቃል። ከአክሊል አኬ አፖስቶሊክ አንሰርስ እንዲሁም ከነ ዮሐድ እና ልደት ቃል እንዲሁም ሌሎች በጣም ብዙ ናቸው። እንግዲህ ቲክቶክ ላይ የሚታወቁ ትምህርቶችን በማስተማር እንግዲህ ይህ ወንድማችን በጣም ብዙ ሺህ ክርስቲያን ወንድሞችና እንዲሁም ፕሮቴስታንቶች ላይቭ ላይ በመገኘት የሱን ትምህርቶችን ይከታተላሉ። እንግዲህ እነዚህ ወንድሞች በተለይም ቲክቶክ የምትጠቀሙ ገብታችሁ ዛሬ በሚደረጉም የላይቭ ፕሮግራም ላይ ገብታችሁ እንግዲህ ሰፖርት እንድታደርጉት እንድታግዙት በሀሳብ ከጎኑ እንድትቆሙ ስልም እጠይቃለሁ። እንዲሁም ደግሞ ቻናላችንን ናታን ሚዲያን ሰብስክራይብ በማድረግ እንዲሁም ቪዲዮችን ላይክ በማድረግ እንግዲህ አገልግሎቱን እና ትምህርቶችን እንግዲህ ለሌሎች ይደርስ ዘንድ እናንተም ላይክ ሼር በማድረግ ለሌሎች ታዳርሱ ዘንድ የሚያስተምሩ ወንድም እህቶቻችንን ታበረታቱ ዘንድ ስልም እጠይቃለሁ። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ በሌላ ቪዲዮ መመለስ ይሆናል። ናታን ሚዲያም ሁላችሁም ሰብስክራይብ አድርጉ። ናታን ሚዲያ የዩቲዩብ ቻናል ላይ በመግባት ፕሌሊስት የምትለዋን ስትጫኑ ስብከቶችን በዚህ መልኩ የምታገኙ ይሆናል። ስለዚህ ቻናላችንን ሰብስክራይብ አድርጉ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። Just